ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከይሳ ጀምሮ እናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን በርካታና አዳዲስ ስፖርት መረጃዎችን እየነገርናችሁ ለቀጣዮቹ ደቂቃዎች ከእናንተ ጋር የአብሮነት ቆይታ የሚኖረን ይሆናል። እናንተም በቆይታችሁ ታዲያ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። ትናንት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ተደርገዋል። እነዚህን ጨዋታዎች እናነሳለን። ተጠባቂ የነበረው የባርሴሎናና የፒኤስጂ ጨዋታ በፒኤስጂ አሸናፊነት ተጠናቋል። አርሰናል ተከታታይ ድልም አስመዝግቧል። እንዲሁም የሁለቱን ማንቸስተሮች ተጫዋቾች ጥምረት ትናንት ምሽት የታየበት ጨዋታ ናፖሊ ስፖርቲንግ ሊዝበንን ያሸነፈበትንም ጨዋታ እንመለከታለን። በአርሰናል የተከታታይ አሸናፊነትንም እናያለን። እንዲሁም ደግሞ በአርሰናል ቤት ከፍተኛ ተከፋዮች የሚባሉትን ተጫዋቾች ዝርዝር እንመለከታለን። እነዚህንና መሰል ስፖርታዊ መረጃዎችን እየነገርናችሁ ነው ቆይታ የምናደርገው። ጁዴ ቤሊንግሃምም እንዲሁ የእንግሊዝ ብሔራዊ ቡድን የአመቱ ሲኒየር ምርጥ ተጫዋች ተብሎ ተመርጧል። ይህንንም እናነሳለን። አሁንም ቢሆን ማንቸስተር ዩናይትድና ሩበን አሞሪም የመለያየታቸው ነገር እየቀረበ የመጣ ይመስላል። ይህንን ጉዳይ የምንመለከት ነው የሚሆነው። ቀዳሚ የምናደርገው ትናንት ምሽት በአውሮፓ ቻምፒዮንስ ሊግ የተደረጉ የቻምፒዮንስ ሊግ ምሽቶችን ነው የምናየው። ከራባ ብራግ 2-0 ኮፐንሃገንን አሸንፏል። ሪያል ዩኒየን በኒውካስትል 4-0 ተሸንፏል። አርሰናል ኦሎምፒያኮስን 2-0 አሸንፏል። ባርሴሎና እና ፒኤስጂ ያደረጉ ጨዋታ በፒኤስጂ 2-1 አሸናፊነት ሲጠናቀቅ ባየር ሊቨርኩሰንና ፒኤስቪ አይንድሆቨን 1-1 አቻ ተለያይተዋል። ዶርትመንድ 4-1 አትሌቲክ ቢልባውን አሸንፏል። ሞናኮና ማንቸስተር ሲቲ ደግሞ 2 አቻ ተለያይተዋል። ናፖሊ በኔፕልስ 2-1 ስፖርቲንግን አሸንፏል። ቪያሪያልና ዩቬንቱስ ያደረጉ ጨዋታ 2-2 በሆናቸው ውጤት ተጠናቋል ማለት ነው። ተጠባቂ የነበረው የባርሴሎናና የፒኤስጂ ጨዋታ ነበረ። ይህም ጨዋታ በእጅጉ ምርጥ ፉክክር የታየበት ምርጥ ጨዋታንና እንዲሁም ደግሞ አዝናኝ የሆነ ጨዋታ የተመለከትንበት ነበር። በተለይ ደግሞ ለገለልተኛ ደጋፊዎች ጥሩ የሚባል እግር ኳስ የታየበት ጨዋታ ነበር። ይህም ጨዋታ ፒኤስጂ 2-1 አሸናፊነት ተጠናቋል ማለት ነው። በጨዋታው ምናልባት ፒኤስጂ ይቸግራል ተብሎ ታስቦ ነበረ። ምክንያቱም ደግሞ በርካታ ተጫዋቾችን በጉዳት አጥቶ ነበር። ኑኖ ሜንዴ፣ ሙሳን፣ ኦስማን ደምበሌ የለን፣ ክቫራትስኬሊያ፣ ማርኪኒዮስ፣ ጃኦ ኔቬስን የመሳሰሉ ተጫዋቾች ከስብስቡ ውጭ ሆነው ነበር። ነገር ግን ትናንትና ባርሴሎና ጠንካራ ተፎካካሪ በመሆን 2 ግቦችን አስቆጥሮ 2-1 አሸንፎ ታዲያ ባርሴሎናን ጥሩ ነጥብ አግኝቶ ተመልሷል ማለት ነው። ትናንት በነበረው ጨዋታ ላይ ኑኖ ሜንዴዝ የጨዋታ ኮከብ በመባል ተሸልሟል። ከዚህም በተነሳ ኑኖ ሜንዴዝ ከላሚን ያማል ጋር ያለው ንጻሬ ከፍ ያለ ሆኗል። ከዚህ በፊት በስፔን ብሔራዊ ቡድን ስፔንና ፖርቹጋል በተገናኙበት ጨዋታ ላይ በኔሽንስ ሊግ ጨዋታ ኑኖ ሜንዴዝ የጨዋታው ኮከብ ተብሎ ነበር። ትናንትም በባርሴሎናና በፒኤስጂ ጨዋታ ላይም ኑኖ ሜንዴዝ በድጋሚ የጨዋታ ኮከብ ተብሎ ተመርጧል። ላሚን ያማልን በየጨዋታዎቹ እየበለጠው ይገኛል። ይህ ፖርቹጋላዊ የቀኝ መስመር ተመላላሽ ማለት ነው። ትናንትም ታዲያ የጨዋታው ኮከብ ተጫዋች እሱ ነበረ። ጎሎቹ ጎንሳሎ ራሞስ ላስቆጠራት ግብም መነሻ የሆነው ራሱ ኑኖ ሜንዴዝ ነበረ ማለት ነው። ትናንት በነበረው ጨዋታ ላይ ታዲያ ይህ ነበረው ዋነኛው ጉዳይ። ባርሴሎና እና ፒኤስጂ በተገናኙበት ጨዋታዎች ፒኤስጂ በተከታታይ በቻምፒዮንስ ሊግ ባርሴሎናን 3 ጊዜ ያሸነፈ የመጀመሪያው ክለብ ሆኗል ማለት ነው። በ2021 ባርሴሎናን 4-1 ፒኤስጂ አሸንፏል። እንዲሁ በ2024 4-1 በተመሳሳይ ትናንት በ2025 ደግሞ ባርሴሎናን ፒኤስጂ 2-1 በማሸነፍ በተከታታይ ባርሴሎናን በቻምፒዮንስ ሊጉ 3 ጊዜ ያሸነፈ የመጀመሪያው ክለብ ፒኤስጂ ሆኗል ማለት ነው። ሌላኛው ጨዋታ አርሰናል ነው። አርሰናል ኦሎምፒያኮስን 2-0 በሆነ ውጤት አሸንፏል። ይህም ጨዋታ ተጠባቂ ጨዋታ ነበር። አርሰናል በተከታታይ ጎሎችን እያስቆጠረ እያሸነፈ ነው የሚገኝ። በተከታታይ እንዲሁ በአሸናፊነቱ እየገሰገሰ ነው። በፕሪሚየር ሊጉ አጠቅሎ ባደረጋቸው ጨዋታዎች ላይ ጥሩ እንቅስቃሴን እያደረገ ነው የሚገኘው። ትናንት እንግዲህ ዮኬሬሽ ለማርቲኔሊ ላስቆጠራት ግብ መገኘት ዋነኛው ቁልፍ ኳስ ያቀበለው እሱ ነበረ ማለት ነው። ዮኬሬሽ ትናንትና ጥሩ እንቅስቃሴ አድርጓል። ቪክተር ዮኬሬሽ ማለት ነው። ሌላኛው ሁለተኛ ጎል ያስቆጠረው ቡካዮ ሳካ ነው። ከጉዳት መልስ እንግዲህ ቡካዮ ሳካ ለአርሰናል አስፈላጊውና ወሳኙ ተጫዋች መሆኑን እያስመሰከረና እያሳየ እየተመለከት ነው የሚገኘው። አርሰናል እንግዲህ ባደረጋቸው 9 ጨዋታዎች እስካሁን አድርጓል። በዚህ ሲዝን 1 ጨዋታ ብቻ ነው የተሸነፈው፣ 1 አቻ ተለያይቷል።
በሊቨርፑል 1-0 ተሸነፈ። እንዲሁ ከሲቲ ጋር አንድ አቻ ተለያየ። ከዛ ውጭ ያሉትን ጨዋታዎች ሁሉ በሙሉ አሸንፏል ማለት ነው። ያደረጋቸውን በካራባኦ ካፕ ማጣሪያ ጨዋታዎችን፣ በቻምፒዮንስ ሊግም በፕሪሚየር ሊግ ያደረጋቸውንም ጨዋታዎች ከ9 7ቱን አሸንፏል። በአንዱ አቻ ተለያይቶ በአንዱ ደግሞ ተሸንፏል ማለት ነው። እንግዲህ 25-26 የውድድር ዘመን በተከታታይ ጨዋታዎችን እያስቆጠረ ነው የሚገኘው። 7 አሸንፏል፣ አንድ አቻ ተለያይቷል፣ አንድ ደግሞ ተሸንፏል። 18 ጎል ሲያስቆጥር የተቆጠረበት ግብ 3 ብቻ ነው። 6 ክሊንሽት አለው። እንግዲህ የተከላካይ ክፍሉ ምን ያክል ጠንካራ መሆኑን የሚያመሳክር ቁጥር ነው። አርሰናል በዘንድሮው የእንግሊዝ ፕሪሚየር ሊግም ሆነ በአጠቃላይ የአውሮፓ ጨዋታዎች ላይ በሚያደርጋቸው ጨዋታዎች ላይ ጠንካራ የተከላካይ ክፍል ካላቸው የአውሮፓ ክለቦች መካከል አሁን ላይ አርሰናል ቀዳሚው ክለብ እንደሆነ እየተመለከተ ነው። እስካሁን 3 ግቦች ብቻ ናቸው በሁሉም ጨዋታዎች፣ በ9 ጨዋታዎች 3 ግቦች ብቻ ናቸው የተቆጠሩበት፣ ግን 18 ግብ አስቆጥሯል። ይህም ታዲያ የሚያሳየው ጠንካራ የተከላካይ ክፍል አለው፣ ጠንካራ የፊት መስመርም እንዳለው ማሳያ ነው። 18 ግብ አስቆጥሮ 3 ግብ መቆጠር በእጅጉ ትልቅ ቁጥር እንደሆነ በደንብ እየተመለከት ነው የምንገኘው ማለት ነው። ለሁሉም አርሰናል በአሸናፊነቱ እየገሰገሰ ነው የሚገኘው። ዘንድሮ በቻምፒዮንስ ሊጉም በፕሪሚየር ሊጉም አንዳች ነገር ይጠብቃሉ። ከአርሰናል በርካታ ተጫዋቾች ፈርመዋል፣ ወደ ኤምሬትስ መጥተዋል። አሁን ላይ አርሰናል የሚያስፈልገው ዋንጫና ዋንጫ ነው። ይህ ደግሞ ለሚኬል አርቴታ ከባድ ቤት ስራ ይሆናል ተብሎ ይጠበቃል። ዘንድሮ በምንም አይነት ሁኔታ ውስጥ ቢሆኑ ዋንጫ ይፈለጋል ከአርሰናል ማለት ነው። እንግዲህ አርሰናልም ጅማሬውን ጥሩ እያደረገ እያሳመረ እየሄደ እየተመለከት ነው የምንገኘው። የሊቨርፑል መቀዛቀዝ ደግሞ ለአርሰናል ይሄኛው ጥሩ አጋጣሚ ይሆናል ተብሎ ይታሰባል። ለሁሉም በጥሩ ሞመንተም ላይ ያለው ቡድን አሁን ላይ አርሰናል ሆኖ እየተመለከት ነው የሚገኘው። ከዚሁ ከአርሰናል ቤት ሳንመጣ በአርሰናል ቤት ከፍተኛ ተከፋይ የሆኑ ተጫዋቾች ይፋ ሆነዋል። እንግዲህ በአዲሱ ኮንትራት መሰረት ቡካዮ ሳካ ከፍተኛው ተከፋይ ሆኗል። በአርሰናል ቤት 300,000 ሳምንታዊ ደሞዝ 300,000 ፓውንድ ሳምንታዊ ደሞዝ እንደሚከፈለው በአዲሱ ኮንትራት ይፋ ሆኗል ማለት ነው። ቡካዮ ሳካ እንግዲህ በአርሰናል ቤት ከፍተኛ ተከፋይ ሆኗል። ከዚህ በፊት ከ20 280,000 ሳምንታዊ ፓውንድ ሳምንታዊ ደሞዝ ነበረው። ጋብሪኤል ጄሱስ 265,000 ሳምንታዊ ደሞዝ፣ ዊሊያም ሳሊባ 250,000 ሳምንታዊ ደሞዝ፣ ማርቲን ኦዲጋር 240,000 ሚሊዮን ፓውንድ 240,000 ፓውንድ እንዲሁም ደግሞ ዳክላን ራይስ 240,000 ፓውንድ፣ ቪክተር ዮኬሬሽ 200,000 ፓውንድ። ቡካዮ ሳካ ከዚህ በፊት 195,000 ፓውንድ ነበረ የሚከፈለው ሳምንታዊ ማለት ነው። አሁን ላይ እንግዲህ ከ195,000 ወደ 300,000 አሳድጎ የአርሰናል ከፍተኛው ተከፋይ ሆኗል በሳምንታዊ ማለት ነው። እንግዲህ ለእነዚህ የአርሰናል ከፍተኛ ተከፋዮች ናቸው ማለት ነው። ቡካዮ ሳካ እንግዲህ በአርሰናል ቤት ቁልፍ ሚና ካላቸው ተጫዋቾች መካከል አንደኛው ነው። በአሁኑ በአዲሱ ኮንትራት ታዲያ ዳጎስ ያለ ሳምንታዊ ደሞዝ እንደሚከፈለው ይሄኛው ማሳያ ነው። ከ195,000 ፓውንድ ወደ 300,000 ፓውንድ አድጓል ማለት ነው። እንግዲህ ወደ 75% ከደሞዙ ጭማሪ ተደርጎለታል ብሎ ማንሳት ይቻላል። ሌላኛው የምንመለከተው ጉዳይ ጁድ ቤሊንግሃምን እየተመለከተ ጉዳይ ነው የምንመለከተው። የሪያል ማድሪድና የእንግሊዝ ብሔራዊ ቡድን አማካይ ጁድ ቤሊንግሃም በእንግሊዝ ብሔራዊ ቡድን የ24-25 የወንዶቹ ምርጥ ሲኒየር ተጫዋች በመባል ተመርጧል ማለት ነው። ጁድ ቤሊንግሃም ታዲያ ዴክላን ራይስን እንዲሁም ሃሪኬንን በመብለጥ ቤሊንግሃም ይህንን ሱፐሮተር ቮት የተባለውን በደጋፊዎች የሚመረጥ ቮት ነው፣ በደጋፊዎች የሚመረጥ ሽልማት ነው። ይህንን ሽልማት ታዲያ ጁድ ቤሊንግሃም ማሸነፉ ይፋ ሆኗል። የ24-25 የእንግሊዝ ብሔራዊ ቡድን የወንዶቹ ምርጥ ሲኒየር ተጫዋች በመባል ጁድ ቤሊንግሃም መመረጡ ተነግሯል። የመጨረሻው ጉዳያችን የምንመለከተው ማንቸስተር ዩናይትድን የተመለከተ ነው። ማንቸስተር ዩናይትድ እና ሩበን አሞሪም አሁንም የመለየታቸው ነገር እውን እየሆነ ይመስላል። ማንቸስተር ዩናይትዶች አሁንም አማራጮችን ለማየት እየተገደዱ ነው። ከዚህ በፊት ኦሊቨር ግራስነርን እንዲሁም ደግሞ አንዲ ራዮላን እየተመለከቱ ነው። አሁን ደግሞ የኮሞውን በአሰልጣኝ የቀድሞውን የአርሰናል፣ የቼልሲ፣ የባርሳውን ተጫዋች ሴስክ ፋብሪጋዝንም ወደ ማንቸስተር ዩናይትድ አሰልጣኝነት ለማምጣት ፍላጎት አላቸው እየተባለ ነው የሚገኘው። አሁንም ሩበን አሞሪም በግትርነታቸው ቀጥለዋል። 3-4-3 የሚቀይሩ አይመስልም። ይህ ካልሆነ እነዚህ አሰልጣኞች ምናልባት የማንቸስተር ዩናይትድ አሰልጣኝ ሆነው ሊሾሙ ይችላሉ እየተባለ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ታዲያ
ውል በማቋረጡ እስካሁን ወደ 52.4 ሚሊዮን ፓውንድ የሚጠጋ ገንዘብ ለአሰልጣኞች ወጪ አድርጓል ተብሏል። ከዚህ በፊት ከ2013 ጀምሮ ዴቪድ ሞየስን ሲያሰናብቱ 4.9 ሚሊዮን ፓውንድ ከፍለዋል። ሉዊስ ቫን ሃለን ደግሞ 8.4 ሚሊዮን ፓውንድ፣ ጆዜ ሞሪኖን 19.6 ሚሊዮን ፓውንድ፣ ኦሊ ጉናር ሶልሻየርን ደግሞ 9.1 ሚሊዮን ፓውንድ፣ ኤሪክ ቴንሃግን 10.4 ሚሊዮን ፓውንድ፣ በአጠቃላይ 52.4 ሚሊዮን ፓውንድ ወጪ አድርገዋል ተብሏል። አሁንም አሰልጣኝ ሩበን አሞሪምን የሚያሰናብቱ ከሆነ ወደ 20 ሚሊዮን ፓውንድ እንደሚካፍሉ ይጠበቃል። ታዲያ ማንቸስተር ዩናይትድ የተጠኑ አሰልጣኞችን እያመጣ አይደለም፣ ክለቡም ለወጪ እየተዳረገ ነው እያሉ የቀድሞ ተጫዋቾች ትችታቸውን እያሰሙ ነው የሚገኙት። እንደዚህን ያክል ብሮችን ፈሰስ አድርጓል አሰልጣኞችን በማሰናበቱ ማለት ነው። ትናንት ታዲያ በተደረጉት ጨዋታዎች ናፖሊ ከስፖርቲንግ ሊዝበን በነበረው ጨዋታ ላይ ሆይሉንድና ኬቨን ዲብሮይን የሁለቱ የማንቸስተር ከተማ የቀድሞ የማንቸስተር ከተማ ክለብ ተጫዋቾች የሆኑት ሆይሉንድና ኬቨን ዲብሮይን የትናንትናው ጥምረታቸው ልዩ ነበረ። ሆይሉንድ ትናንትና ናፖሊ መለያ በቻምፒዮንስ ሊግ 2 ግቦችን አስቆጥሮ ጥሩ ጊዜን አሳልፏል። ጥሩ የደስታ ምሽትን አሳልፏል። እንዲሁም በአሽሙር ባዡን እየነካ የናፖሊን አርማና እንዲሁም ደግሞ የቻምፒዮንስ ሊግ አርማን እየነካ ማንቸስተር ዩናይትድን ሸንቆጥ ያደረገበት ነገር ታይቷል። ጎሎቹን ካስቆጠረ በኋላ የቻምፒዮንስ ሊግ ባዡን እየነካ ይህ ቻምፒዮንስ ሊግ ነው በሚመስል መልኩ ለማንቸስተር ዩናይትድ ሸንቆጥ የሚያደርግ ንግግሩን ሲያደርግ ነበረ፣ ሆይሉንድ ማለት ነው። ሆይሉንድ ትናንትና 2 ጎሎችን አስቆጥሯል። ጥሩ ምሽት አሳልፏል። በተለይ ደግሞ ከኬቨን ዲብሮይን ጋር የነበረው ጥምረት የተለየ ነው። ይህ ጥምረት የሚቀጥል ከሆነ ሆይሉንድ ከፍተኛ ግብ አስቆጣሪ የሚሆንበት የዚህ ሩቅ አይሆንም እየተባለ ነው የሚገኘው። እንግዲህ በማንቸስተር ዩናይትድ በሩበን አሞሪም ስር አይፈለጉም ተብለው ተገፍተው ከወጡ ተጫዋቾች መካከል አንደኛው ራሱ ሆይሉንድ ነው። በናፖሊ በኔፕልስ ቤት ግን ጥሩ ጊዜን ያሳልፋሉ የሚለው አጀማመሩ ጥሩ ነው። በማሳለፍ ነው ጎል አስቆጥሯል። የመጀመሪያ በናፖሊ መለያ ጎል አስቆጥሯል። አሁን ላይ በውሰት ውል ነው ናፖሊን የተቀላቀለው። ምናልባት በዚህ አቋሙ የሚቀጥል ከሆነ ናፖሊዎችም በቋሚ ውል ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። በተለይ ደግሞ የኬቨን ዲብሮይን ጣጣቸውን የጨረሱ ኳሶች እንደሚታወቀው ገዳይ የሆኑ ኳሶችን እንደሚሰጥ ይታወቃል። ኬቨን ዲብሮይን ይህንን እድል የሚጠቅም ከሆነ ከኬቨን ዲብሮይን ጋር ያንን ኬሚስትሪያቸውን የሚያመጡም ከሆነ በሚገባ ራሱ ራስመስ ሆይሉንድ ምናልባት ከፍተኛ ግብ አስቆጣሪዎች ሊስት ውስጥ አመቱ መጨረሻ ላይ ልናገኘው እንችላለን የሚሉ ስሞች አሁን ላይ እየተበራከቱ ነው የሚገኘው። ለሁሉም ትናንትና ናፖሊ ስፖርቲንግን 2-1 ባሸነፈበት ጨዋታ ራስመስ ሆይሉንድ የተገፋው ተጫዋች 2 ግቦችን በማስቆጠር ድንቅ ምሽትን አሳልፏል። ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው ስፖርታዊ ወሬዎች እነዚህን ይመስሉ ነበረ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉን። እንዲሁም ደግሞ የዩቲዩብ ቻናላችን ላይ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ዘንድ በአክብሮት እንጋብዛችኋለን። ሰናይ ጊዜን ተመኘን።